ሰላም ለእናንተ ይሁን የእግዚአብሔር ቤተሰቦች እንዴት ናችሁ? ዛሬ አንድ የእግዚአብሔርን ቃል አካፍላችኋለሁ። በደንብ አስተውላችሁ ስሙ። ይሄ የእግዚአብሔር ቃል የሚገኘው በማቴዎስ ወንጌል ምዕራፍ 24 ቁጥር 43 እና 44 ላይ ነው። የእግዚአብሔር ቃል እንደዚህ ይላል፣ ይህንን ልብ አድርጉ፣ ባለቤት ሌሊት ሌባ የትኛው ሰዓት እንደሚመጣ ቢያውቅ ኑሮ ቤቱ እንዳይቆፈር ነቅቶ በጠበቀ ነበረ ይላል። እናንተም እንደዚሁ የሰው ልጅ በማታውቁበት ሰዓት ይመጣልና ነቅታችሁ ተዘጋጅታችሁ ኑሩ ይላል የእግዚአብሔር ቃል። ወገኖቼ ሆይ ዛሬ ዘመኑ ክፉ፣ ጊዜው ክፉ ነው። ጌታ ኢየሱስ ይመጣል። ግን ተዘጋጅተን የምንኖርበትን ጸጋና ጉልበት እግዚአብሔር እንዲሰጠን እግዚአብሔር ፊት እየጸለይን እየለመንን እንድንጠብቅ እግዚአብሔር ይርዳል። ምክንያቱም እግዚአብሔር ለሚጠብቁት፣ እግዚአብሔር ለታገሱት፣ እግዚአብሔር እሱም ብሎ ዋጋ ለከፈሉት እግዚአብሔር ዋጋ ይከፍላልና። ነገር ግን ይህንን ወቁ ይላል መጽሐፍ ቅዱስ። ባለቤት በምን ሰዓት ሌባ እንደሚመጣ ቢያውቅ ኑሮ ነቅቶ በጠበቀ ቤቱን ባልተቆፈረ። ግን እኛም እንዳንዘናጋ፣ ኢየሱስ ይመጣል። በምን ሰዓት እንደሚመጣም አናውቅም። የጌታ መምጫ ደርሷል። ስለዚህ ወገኖቼ እንዳንዘናጋ፣ የዓለም ነገር እንዳታደደን፣ ምናምንቴ ኮተት ነገር ከእግዚአብሔር ሐሳብ እንዳያስቀረን ወደሱ የምናይበትን ወደሱ የምንጠጋበትን ጸጋ እግዚአብሔር ይስጣችሁ። እግዚአብሔርን ለምኑ፣ ፊቱን ፈልጉ፣ እግዚአብሔር ያበራላችኋል። ለምትጠብቁ ጌታ ይመጣላችኋል። ነገር ግን ደግሞ ለተዘናጋችሁ እግዚአብሔር እንድትጠብቁ አሳስባችኋለሁ። እግዚአብሔር ባርካችሁ። ይህ የትንቢት ቃል ነው። ተባረኩ።